ማሻአላህ ብለናል። በተለያየ ጊዜ አንዳንዴም አላህ ሲያሳካላችሁ በየወሩ ዑምራ የምትሄዱ ወንድምና እህቶቻችን ማሻአላህ የት ይኬዳል? ታጥቦ ለመምጣት አልዑምረቱል ኢለል ዑምራ ከፋረቱ በይነሁማ ኢዛ እጅቱኒበል ከባኢር ብለዋል። ከአንዱ ዑምራ ወደ አንዱ ዑምራ መመላለሱ ከባባድ ወንጀሎች ሲቀሩ ያስምራል ብለዋል ነብዩ አለይሂ ሰላቱ ወሰላም። በጣም ያስደስታል። ነገር ግን ዑምራ መሄዱ በየጊዜው ይበልጣል ወይስ አንድ ወንድምን ማስደሰት ይበልጣል? ዑምራ መሄዱ በየጊዜው ይበልጣል ወይስ አንድ የተሰበሩ ልቦች የተቸገሩ ሰዎችን መፈረጅ ይበቃል የሚለውን ሁላችንም እንጠይቅ። የአንድን ወንድም እህት ጉዳይ መፈጸም አንድ ወር ሙሉ መስጊድ ውስጥ ከሚያደርገው ኢቲካፍ ይበልጣል አሉ ነብዩ አለይሂ ሰላቱ ወሰላም። አብዱላህ ኢብኑ ሙባረክ ዑምራ እኮ አይደለም ሐጅን የሚያክል አርካኑን ኢስላም አጥንት ፈግፍጋ ልጆቹን ለማብላት ድስት ላይ ተዳያዩት ሴት ሲያዩ እናትም አባትም የላቸውም። ልጆቹ እንዳይከፋቸው የስጋ ሽታ በዚህ አጥንት በቆሸሸ አጥንት ሽታውን ካገኙ ብዬ ነው ጣድኩት አለች። ይህን ጉዳይ ያዩ አብዱላህ ኢብኑ ሙባረክ እኮ ምን አስቀሩ? የዘንድሮ ሐጃችን እሷ ናት አሉ። እኛም ገንዘብ አላህ ሲሰጠን ለምንድን ነው ማዋል ያለብኝ? የትኛው ይቀድማል የሚለው ደግሞ የኔም ያንተም ውሳኔ ሳይሆን ለባለቤቶች ለዑለሞቹ ጠይቀን ለሚገባው ነገር ነው ማዋል ያለብን። ወጀዛኩሙላህ ኸይር።